ወደ ደሴቷ የባህር ዳርቻ የሚሄድ ማንኛውም ሰው የሚሞትባት እንዲሁም በዘመናዊ ዓለም ያልተነካች የያዘችውን ሰው ይዛ ለዘመናት ብቻዋን የቆየች ደሴት። ይህች ደሴት የሰሜን ሴንቲነል ደሴት ናት፣ የሴንቲሌዝ ጎሳዎች መኖሪያ። ይህ ጎሳ በምድር ላይ ካሉት ጥንታዊ ጎሳዎች የሚመደብ ሲሆን ከውጭው ዓለም ጋር ባለመገናኘትም ብቸኛው ጎሳ ነው። እነዚህ ሰዎች ለዘመናት የውጭውን ዓለም መገናኘት ለምን ተቃወሙ? እናም ይህችን ደሴት በጣም አደገኛ የሚያደርጋትስ ነገር ምንድነው? ለሚሉ አይነት ጥያቄዎች መልስ ለማግኘት አሁንም አስቸጋሪ ሆኗል። ጤና ይስጥልኝ ውድ ተመልካቾቻችን፣ በዛሬው የተረክ ቆይታችን በምድር ላይ ካሉት በጣም ምስጢራዊና ገለልተኛ ቦታዎች ወደ ሆነችው ወደ ሰሜን ሴንቲኔል ደሴት እንጓዛለን። ይህች ደሴት በቤንጋል የባህር ዳርቻ ውስጥ ተደብቃ የምትገኝ ደሴት ናት። ይህች ደሴት ከሌላው ለየት የሚያደርጋት ወደ እሷ መግባት ከነዋሪዎቿ በቀር ለየትኛውም ሰው በጥብቅ የተከለከለባት መሆኑ ነው። ምክንያቱም የደሴቷ ነዋሪዎች በውጭ ሰዎች ምክንያት የአኗኗር ዘይቤያቸውን እንዳይደፈርስ ብለው አጥብቀው ስለሚጠብቁት ነው። የሰሜን ሴንቲነል ደሴት በህንድ የሚገኙት የአንዳማንና የኒኮባር ደሴቶች አካል ነው። በግምት 60 ካሬ ኪሎ ሜትር ባካለሉ ጥቅጥቅ ደኖች የተሸፈነ አሸዋማ የባህር ዳርቻዎች ያሉት ውብ ደሴት ነው። የሴንቲኔል ሰዎች በዚህ ደሴት ከውጭው ዓለም ሙሉ በሙሉ ተለይተው ከ60 ሺህ ዓመታት በላይ ኖረዋል። እነዚህ ሰዎች ያለ ዘመናዊ መሳሪያዎችና ቴክኖሎጂ እንዲሁም ያለ ውጭ ተጽዕኖ ከሚኖሩ ከመጨረሻዎቹ የድንጋይ ዘመን ጎሳዎች አንዱ ተደርገው ይወሰዳሉ። እነዚህ ጎሳዎች ብዙውን ጊዜ በውጭ ሰዎች ላይ ባላቸው ጥላቻ ይታወቃሉ። ወደ ደሴቲቱ ለመቅረብ የሚደረጉ ሙከራዎች አብዛኛውን ጊዜ የከሸፉ ነበሩ። በ2018 ደሴቲቱን ለመጎብኘት የሞከረው አሜሪካዊው ሚስዮናዊ ጆን አለን ቻው ያጋጠመው ነገር ይህ ነበር። ገና ከመነሻው ማስጠንቀቂያ ቢሰጠውም አሻፈረኝ ብሎ ወደዚህ ስፍራ ያቀናል። በደረሰበትም ቅጽበት ብዙም ሳይቆይ በጎሳዎቹ መሪ በቀስት ተወግቶ ይገደላል። እነዚህ ጎሳዎች ለምን ይህን ያህል ከውጭው ዓለም ጋር ተቋርፈው እንደኖሩ የተለያዩ ሐሳቦች ተነስተዋል። ከነዚህም ውስጥ የመጀመሪያው በሽታን መፍራታቸውን የሚለው ሲሆን እነዚህ ጎሳዎች በሺዎች ለሚቆጠሩ ዓመታት በተናጥል ስለኖሩ ለዘመናዊ ህመሞች ምንም አይነት የመከላከል አቅም የላቸውም። እናም በውጭው ዓለም ባሉ ለነሱ አዲስ በሆኑ በሽታዎች ከተያዙ ወዲያውኑ ለሞት ሊዳርጋቸው መቻሉ ሲሆን፣ ሁለተኛው እነዚህ ጎሳዎች የውጭ ሰዎችን ለጥንታዊው የአኗኗር ዘይቤያቸው እንደ አስጊ አደጋ አድርገው መመልከታቸው ነው። ምክንያታቸው ምንም ይሁን ምን እነዚህ ጎሳዎች ከውጭው ዓለም መገለላቸው ሌሎች ብዛት ያላቸው ጥንታዊ ባህሎች ከጠፉባት ዓለም እንዲተርፉ ረድቷቸዋል። የህንድ መንግስት ወደ ሰሜን ሴንቲነል ደሴት መግባት የተከለከለ እንደሆነ አውጇል። ከቦታው በ5 ኪሎ ሜትር ርቀት እንኳን መገኘት በህግ ያስቀጣል። ሳይንቲስቶች፣ አንትሮፖሎጂስቶች እንዲሁም ጀብደኞች እንኳን ሳይቀሩ እነዚህን ድንበሮች ያከብራሉ። እነዚህ አካላት ጎሳውን ለመጠበቅ ከሁሉ የተሻለው መንገድ ብቻቸውን እንዲኖሩ መተው እንደሆነ አምነዋል። የሰሜን ሴንቲነል ደሴት በማወቅ ጉጉትና በሰው አክብሮት መካከል ስላለው ሚዛን ጠቃሚ ሐሳቦችን ያስይዛል። ስለ ጎሳዎቹ የበለጠ ለማወቅ እንሞክር ወይንስ በመረጡት ጊዜ እንዲኖሩ የመፍቀድ ኃላፊነትን እንወጣ ለሚለው ጥያቄ ብቻቸውን እንዲኖሩ መፍቀዱ እንደሚሻል ታምኖበታል። ታሪካቸው የዓለምን ያልተነኩ ባህሎች ውበትንና ምስጢራዊነትን የሚያጎላ ነው። እነሆ ስለ ሰሜን ሴንቲነል ምስጢራዊ ደሴት ያቀረብንላችሁ ተረክ ይህን ይመስል ነበር። ውድ ተመልካቾቻችን እንዴት አያችሁት? እነዚህን ጎሳዎች ብቻቸውን ልንተዋቸው ይገባል ከሚሉት ውስጥ ናችሁ ወይስ ስለነሱ የበለጠ ማወቅ አለብን ከሚሉት? ሐሳባችሁን ኮሜንት ስር ያካፍሉን። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቱን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ እናመሰግናለን።